ውድ አድማጮቼ እንደምን ከርማችኋል በማለት የተለመደውን ፕሮግራሜን ጀምራለሁ። ለማስታወስ ያህል ባለፈው ሳምንት ሻምበል የወገን ጦር ደርሶበት የነበረውን የምግብ ችግር ካወጉም በኋላ ነበር ለዛሬው ተከታዩን ክፍል ሊያሰሙን በቀጠሮ የተለያየ። እነሆ ሻምበል የሚያውጉናልና እስቲ በጥሞናና በትዕግስት እናድምጣቸው። ለአየር ወለድ ጦር የተሰጠው ግዳጅ ለአጭር ጊዜ ስለነበረ ጦሩ ከአውሮፕላን በፓራሹት ሲዘልና ከዘለለም በኋላ በፍጥነት መንቀሳቀስና ግዳጅን በብቃት ለመፈጸም እንዲችል በማሰብ ኮተት እንዳያበዛ መመሪያ ስለተሰጠው ከለበሰው ልብስ ሌላ ያለው አንድ ተለዋጭ ልብስ ብቻ ነበር። የለበስነው ልብስ ከሰውነታችን ወልቆ ውሃ ነክቶት ስለማያውቅ እድፍ ተጋግሮበት የዘይት ነጋዴ ወይም የጋራጅ ሰራተኛ ልብስ ይመስላል። ምሽግ ውስጥ መተጣጠፍና መዘረጋጋት ስለሚበዛበት ከመቀመጫው ከክርሙና ከጉልበቱ ላይ አንድ ወር ባልሞላ ጊዜ ውስጥ መቀደድ ጀመረ። ለጌጥ ተብሎ የተለጠፈውን ኪስተርትረን በተቀደደው ላይ ለጥፈን ሰፍተን ለመልበስ ጥረት አደረግን። ነገር ግን ዛሬ የተሰፋው ሳምንት ሳይቆይ መልሶ ይቀደዳል። የኪሳችን ጨርቆች ሲያልቁ የሸሚዝ እጅጌ ከክርን ላይ ረጅሙ ሱሪ ከጉልበታችን ያለውን ክፍል ቆርጠን በተቀደደ ቦታ ላይ ለጥፈን ገመናችንን መሸፈን ጀመር። የልጥፎች መብዛት ሌላ ችግር ፈጠረ። ለቅማሎችና ለቁንጫዎች መራቢያና መሸሸጊያ ሆነ። ቁጥራቸው በዛ ያሉ ተባዮች ምግብ ሲያስፈልጋቸው ከመሸጉበት ቦታ በህብረት ሆኖ በመዝመት ደም ይመጣሉ። በቁንጫ ደግሞ የተመጠጠ ቦታ በጣም ያሳክካል። በእጅ ጥፍሮች የሚደረስበት ከሆነ በጥፍር ካልሆነ ረጅም እንጨት እየፈለጉ እስከሚደማ ማከክ። ያከኩት ቦታ ደግሞ ደምቶ ይቆስላል። አንዳንድ መንፈሰ ደካሞች እስከ መቼ ቅማልና ቁንጫ እየጨፈረብን ቡትቶ እየለበስን እንኖራለን እያሉ ጥያቄ ያነሳሉ። የሚሰጣቸው መልስ መንግስት አንድ መፍትሄ እስከሚያገኝ ወይም እስከምንሞት ድረስ እንቀጥላለን የሚል። ለአየር ወለድና ለ15ኛ ሻለቃ ጦር በሙሉ ሕክምና የሚሰጥ የጤና ረዳት ብቻ ነው ያለው። የሕክምና መርጃ ዕቃዎች የሉትም። መድኃኒት የሚባል ነገር የለም። በተለይ ህመም ማስታገሻ፣ የቁስል ማጠቢያና ማድረቂያ እንደ አዮዲን፣ አልኮል፣ አስፕሪን፣ አንቲባዮቲክ ወይም አምፒሲሊን የመሳሰሉ ቀላል መድኃኒቶች እንኳን የሉ። አንድ ሰው በሞርታር እግሩና እጁ ቢመታና የተመታውን ክፍል መቁረጥ ቢያስፈልግ ማደንዘዣና መቁረጫ ስለት ያለው የሐኪሞች መቅደጃ ቢላዋ የለም። አንድ ሰው እግሩ ወይም እጁ በሞርታር ተመቶ ቢሰበርና አንዱ ክፍል መልሶ መቅጠብ በማይችልበት ደረጃ ተጎድቶ ከሆነ የነበረው አማራጭ የተንጠለጠለውን ክፍል በስብሶ ተቆርጦ እስከሚወድቅ ድረስ ከመጠበቅ ወይም ያለማደንዘዣ አይኑ እያየ በደነዘ ሳንጃ እየተገዘገዘ ቆርጦ መጣል ነበር። ስጋው ተበጭቆ የተነሳና ክፍት ቁስል ካለም ከፓራሹት ወጣሪ ገመድ ናይለን ክር መዘን እናወጣና ልብስ በሚሰፋበት መርፌ ቀዳዳ ውስጥ የናይለን ክሩን አስገብተን ቆዳና ቆዳ አገናኝተን ሰፋዋል። ጨው ከተገኘ በጨው ውሃ ይታጠባል። ቶሎ እንዲደርቅ ጨው ይነሰነስበታል። ጨው ከጠፋ በሽንት ይታጠባል። ሊገጥም የሚችል አጥንቶ የተሰበረ ካለ ጠፍጣፋ እንጨት እየፈለግን አስተካክለን አስጠግተን በማስቀመጥ በፓራሹት ወጣሪ ገመድ እግሩንና ጠፍጣፋ እንጨቱን አንድነት አገናኝተን እናስራቸዋለን።
ለቁስለኛ ማገገሚያ ብለን ያዘጋጀነው መጠለያ ውስጥ መሳሪያ ይቀመጥ። አንድ ሰው ሲቆስል ራሱን ይገላል ብለን ስለምንሰጋ መጀመሪያ ቶሎ ብለን መሳሪያውን እንወስድበታለን። ቁስለኞችን ለመጠየቅ ማገገሚያ ሲገባ የሚሰማው የሰቆቃ ድምጽ ሌላ ነው። ቁስለኛ ለመጠየቅ ወደ መጠለያ ሲሄድ አብዛኛው ቁስለኛ የሚጠይቀኝ ጥያቄ አንድ አይነት ነው። እንደዚህ እየተሰቃየው ለምን ይጨክኑብኛል? ለምን ዝም ብለው ይመለከቱኛል? ለምን አንድ ሰው እንዲጨርሰኝ ያዙልኝ? እስከ መቼ እንደዚህ እየተሰቃየው እኖራለሁ? እኔ መሞቴን መርጣለሁ። እባክዎን ይገላግሉኝ ወይ መሳሪያዬን ስጡኝና ልገላገል ይሉኛል። አይዞ ታገስ፣ ትድናለህ፣ አይዞ ጨክን ያልኩ ግንባሩና ራሱን በእጄ እያሻሸው እያባበልኩ እለየዋለሁ። በሌላ ቀን ስመለስ ሞቶ ወይም ትንሽ ተሽሎት አገኘዋለሁ። መጠለያ ውስጥ ያለው የቁስለኛ አይነት የተለያየ ነው። እግሩ የተቆረጠ፣ አንድ አይኑ የጠፋ፣ የወድቃው ተመታል። የቁስለኛ ሰውነት ተልቶ ይበሰብሳል፣ ሽታው ያስቀርባል። ስጋው ከስንነቱ በስብሶ ተገንጥሎ ይወድቃል። ሁለት እግሮቹና ሁለት እጆቹ ተቆርጦ መገላበጥ መቀመጥ የማይችላል። በራሱ አቅም ምግብ አንስቶ መጉረስ የማይችል ብዙ ነው። ሁሉም እርዳታ ፈላጊ። አባሎቻችን በሙሉ ነርስና የጤና ረዳት እንዲሆኑ ችግር አስተማራቸው። ለቆሰሉ ወንድሞቻችን የሚያደርጉት እንክብካቤ እጅግ የሚደነቅ ነበር። ሁሉም የጤና ሙያተኛ ነው የሚመስለው። መጤፍ የሚባል ነገር የለም። በሙሉ ፈቃደኝነት ሁሉ ቁስል ያጥባል፣ አይነ ምድር ተቀብሎ ይደፋል፣ ምግብ ሰርቶ ያበላል፣ መገላበጥ የማይችለውን ሰው ያገላብጣል፣ ሲሞት ገንዞ ይቀብራል በማለት ሻምበል በተጨማሪ የሻቢያን የስልት ለውጥ እንዲህ በማለት ይተረኩልናል። ሻቢያ የወገዱን ጦር በማጥቃት ለመደምሰስ ያደረጋቸው ጥረቶች በሙሉ ውጤት አልባ ሲሆኑበት የስልት ለውጥ ማድረግ ጀመረ። ያደረገው የስልት ለውጥ ብልጠት የተሞላበት ነበር። ሻቢያ የወገን ጦር የጥይት እጥረት እንዳለበትና በእጁ ያለውን ጥይት ከጨረሰ ምትክ እንደማያገኝ ያውቃል። ስለዚህ በተቻለ መጠን ልዩ ዘዴ ተጠቅሞ በእጁ ያለውን ጥይት ለማስጨረስ አዲስ ስልት ቀየሰ። የከባድ መሳሪያ ተኩስ ሽፋን እየተሰጠው እግረኛው የማስመሰል ማጥቃት ሲሰነዝር መሪዎች እንደሚሰጡት አይነት ትዕዛዝ በቀኝ ግባ በግራ ግባ እያሉ ድምጽ ያሰማሉ። የወገን ጦር ማጥቃት የተሰነዘረበት እየመሰለው የተኩስ መልስ እንዲሰጥና ጥይቱን እንዲጨርስ ለማድረግ ሞከረ። ለዚህ አይነቱ የማስመሰል ማጥቃት ጥቂት ሰዎች ለመጀመሪያ ቀን እውነተኛ ማጥቃት የተሰነዘረባቸው እየመሰላቸው የተኩስ መልስ ሰጡ። ጥይት ያላግባብ ባከነ። ሻቢያም ስልቱ ስለሰመረለት ደስ አለው። በሚቀጥለው ጊዜ ሁሉም ሰው የማስመሰል ተኩስ ዓላማ ምን እንደሆነ በትክክል ስለገባው የጠላትን የማስመሰል ማጥቃት ተኩስ እየሰማ ጸጥ አለ። ሻቢያ እንደተነቃበት ሲያውቅ ሌላ ዘዴ መቀየስ ተገደደ። የቀየሰውም ዘዴ እንደሚከተለው ነበር። በስተምዕራብ አቅጣጫ ያለው መከላከያ ወረዳችን ከአካባቢው መሬት ከፍታ ስላለው ሻቢያ ወደ ኮረብታው ስር ከተጠጋ ጫፍ ላይ እስከሚደርስ ድረስ አይታይም። በኮረብታው ይከለላል። ሌሊት ኮረብታውን ተገን እያደረገ እየተሳበ ከኮረብታው ወገብ ላይ ይለጠፍና የሰው ቅርጽ አስመስሎ በመስራት የወታደር ልብስ አልብሶ የብረት ባርኔጣ ያስደፋዋል። ለወገን ጦር ሊታይ በሚችልበት ቦታ ላይ ሆኖ ሰው አስመስለው ያሰሩትን የሰው ምስል የብረት ባርኔጣ አስደፍተው ጭንቅላቱን ብቻ ብቅ በማድረግ ምሽጉ ስለተቀመጠው ወገን ጦር እንዲታይ አድርገው እንቀሳቀሳሉ። የወገን ጦር የሻቢያን ጭንቅላት ያገኘ እየመሰለው ነጣጥሮ ይተኩሳል። የብረት ባርኔጣውን የተመታ ሰው ለማስመሰል ወደ ጎን ፍንግል ይላል ወይም ቦታ ለመለወጥ ግራ ቀኝ ይሮጣል። የወገን ጦር ደጋግሞ እየተከታተለ ይተኩስበታል። ሰው መሰል ቅርጽ ሲወድቅና ሲነሳ የወገን ጦር ጠላት አገኘ ብሎ ሲተኩስ አሁንም ለመጀመሪያ ጊዜ ብዙ ጥይት አስጨረሱ።
የወገን ጦር በመታለሉ ብዙ ተቆጨ። ከእንግዲህ በሻዕቢያ መሞኘት ያብቃ። ሻዕቢያን በጥቁር አይናችን አይተን ሰው መሆኑን ካላረጋገጥን አንዲት ጥይት አላግባብ አትፈነዳም በማለት ቃል ኪዳኑን እንደገና አደሰ። ሻዕቢያ አሁንም ስልቱን ቀይሮ የወገን ጦር በሰላም ጊዜ በቆርቆሮ የታሸጉ ምግቦች በልቶ ሲጨርስ ባዶ ቆርቆሮዎች ከምሽጉ ወደ ውጭ ወረወራቸው በብዛት ነበሩና በእነሱ መጠቀም ጀመረ። ሻዕቢያ ወደ ወገን ጦር ምሽግ ለማጥቃት ሲጠጋ አደናቅፎት የወደቀ ለማስመሰል በጫማው አፍንጫ ባዶ ቆርቆሮ እያጎነ ሳያውቅ ላይ ወጣበት ለማስመሰል ድምጽ እንዲሰጡ ቢያደርግም ስልቱ አልሰመረለትም። የማታለል ስልቶች በሙሉ አልሰራ ሲሉት ወደ ስነ ልቦና ጦርነት ተሸጋገረ በማለት ሻምበል ለዛሬው ሊያሰሙን ያዘጋጁትን የታሪኩን 11ኛ ክፍል እዚህ ላይ በመቋጨት ቀጣዩን ክፍል ሳምንት በተለመደው ቀንና ሰዓት ሊያሰሙን በቀጠሮ የሚሰናበቱን ሲሆን እኔም የታሪኩ ተራኪና የዚህ ፕሮግራም አዘጋጅ ባላችሁበት ሁሉ እንድንገኝ ስለፈቀዳችሁልን በእኔና በባለ ታሪኩ ስም ከፍተኛ ምስጋናዬን እያቀረብኩኝ በዚሁ ያሰንብትልኝ በማለት እሰናበታለሁ። አክባሪያችሁ ደበበ። ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ ጃሎ በል ይለኛል በኩራት ጃሎ በል መገናኝ እዚህ ያደረሰኝ በጸጋ ጊዜ ነው ዘመናይ የኢትዮጵያ ታሪክ ሲነሳ የአርበኞቹ ገድል ሲነሳ የአገራችን ታሪክ ሲነሳ የአርበኞቹ ገድል ሲነሳ የጀግኖቹ ብሎ ይታወስ ይዘከር የኢትዮጵያ ዳር ድንበርን አስከብረውታል ለትውልድ ፋና ነው ታሪኩ መጻፉ ትውልድ ያልፍል ትውልድ ይተካል ታሪክ ያብባል ዝናም ይፈካል ጀግና ያልፍል ጀግና ይመጣል ጋሻም ያነሳ ሰው መች ይታጣል ትውልድ ያልፍል